ማንቸስተር ዩናይትድ ለቤንጃሚን ሴስኮ ይፋዊ ዝውውር ጥያቄ አቀረበ። ማንቸስተር ዩናይትድ ቤንጃሚን ሴስኮን ለማስፈረም ለአርቢ ላይፕዚግ ይፋዊ ዝውውር ሂሳብ ማቅረባቸው እየተዘገበ ይገኛል። ማንቸስተር ዩናይትድ ተጫዋቹን ለማስፈረም 85 ሚሊዮን ዩሮ የሚደርስ የዝውውር ሂሳብ ማቅረባቸው የተገለጸ ሲሆን የጀርመኑ ክለብ አርቢ ላይፕዚግ እስካሁን ለማንቸስተር ዩናይትድ ጥያቄ ምላሽ አለመስጠቱም ተገልጿል። ዩናይትዶች ቤንጃሚን ሴስኮን ለማስፈረም ራስመስ ሆይሉንድን ለመልቀቅ ፈቃደኞች ናቸው። ሌላኛው የእንግሊዝ ክለብ ኒውካስትል ዩናይትድ አጥቂውን ለማስፈረም 90 ሚሊዮን ዩሮ ገንዘብ አቅርቧል። እናም ሁለቱም ክለቦች አሁን ላይ መልስ እየጠበቁ ይገኛሉ። ስሎቫኒያዊው አጥቂ ለሁለቱም ክለቦች የመጀመሪያ ምርጫቸው እንደሆነም ተነግሯል። ቤንጃሚን ሴስኮ ለአርቢ ላይፕዚግ በ87 ጨዋታዎች 39 ጎሎችን ማስቆጠር ችሏል። ማንቸስተር ሲቲ ሮድሪን በክለቡ ሁለተኛ ከፍተኛ ተከፋይ ለማድረግ እየሰራ እንደሆነ ተገለጸ። ይህ በዋነኝነት የሪያል ማድሪድን ፍላጎት ለመከላከል እንደሆነም ታውቋል። ማንቸስተር ሲቲ ሮድሪን ለተጨማሪ ዓመታት የማቆየት ዓላማው መሃል ሜዳው ላይ በክለቡ የበላይነቱን መቀጠሉን የሚያመላክት ሲሆን በፔፕ ጋርዲዮላ ፕሮጀክቶች ውስጥ ወሳኝ ከሆኑ ተጫዋቾች መካከል አንዱ ሆኖም ቀጥሏል። የቀድሞውን የአትሌቲኮ ማድሪድ ተጫዋች ሁለተኛ ከፍተኛ ተከፋይ ተጫዋች ማድረግ በክለቡ እንዲቆይ የሚያደርግበት ሌላኛው ምክንያት ኬቪን ዴ ብሩይኔ ቡድኑን ከለቀቀ በኋላ በደሞዝ ዝርዝር ውስጥ ሁለተኛ ነው። በአሁኑ ወቅት ሮድሪ በውድድር ዓመቱ 13.7 ሚሊዮን ዩሮ እንደሚያገኝም ተዘግቧል። ይህም ከክለቡ ጋር ያለውን ውል ሲያድስ ይጨምራል። ማንቸስተር ሲቲዎች ወሳኝ የሆነውን ተጫዋቻቸውን ላለማጣት ትልቅ እንቅስቃሴ ይሆናል ተብሏል። ሮድሪ አሁን ላይ ወደ ሜዳ የተመለሰ ሲሆን በዓለም ክለቦች ዋንጫ ላይም ተሳትፏል። ነገር ግን ወደ ከፍተኛ አቋሙ ለመመለስ ጊዜ ይወስዳል። ቀጣዩ ውድድር ዘመን ለተጫዋቹም ሆነ ለክለቡ ለዋንጫ ውድድር ወሳኝ ይሆናል ተብሎ ይጠበቃል። ጃኦ ፓልሂንሃ በቶተንሃም ቤት 6 ቁጥር ማሊያን ይለብሳል። የቶተንሃም ሆትስፐሩ አዲሱ ፈራሚ ጃኦ ፓልሂንሃ ከሙኒክ ከመጣ በኋላ በሰሜን ለንደኑ ክለብ የ6 ቁጥር ማሊያ ተሰጥቶታል። ፓልሂንሃ በዩሮፓ ሊግ አሸናፊዎቹ ወዲያውኑ የቡድን ቁጥር አልተሰጠውም። ነገር ግን ፖርቹጋላዊው ተጫዋች 6 ቁጥር ማሊያን ለብሶ እንደሚጫወት ተረጋግጧል። ይህም ከ2020 ጀምሮ ለፖርቹጋል ለብሶት የነበረው ማሊያ ቁጥር ነው። አማካዩ ከባየር ሙኒክ ጋር ባደረገው የመጀመሪያ ውድድር ዘመንና ለፉልሃም 26 ቁጥርና 16 ቁጥር ማሊያን ከመልበሱ አስቀድሞ በስፖርቲንግ ሊዝበን በቆየባ ሁለት የውድድር ዘመናት 6 ቁጥር ማሊያ ለብሶ ተጫውቷል። ፓልሂንሃ ብዙውን ጊዜ የማሊያ ቁጥር 6ን የመረጠበት ምክንያት ሲያብራራ ቁጥሩ ለኔ የተለየ ትርጉም አለው፣ እንዲሁም አያቴን ያጣውበት ቀን ነው በማለትም ተናግሯል። ቶማስ ፓርቴ ፍርድ ቤት ቀረበ። የቀድሞ የአርሰናል ተጫዋች ቶማስ ፓርቴ በ5 ያስገድዶ መድፈርና 1 የጾታዊ ጥቃት ወንጀል በመፈጸም ክስ የተመሰረተበት ሲሆን ክሱን ተከትሎ በዛሬው ዕለት ፍርድ ቤት ቀርቦ የቀረበበትን ክስ አድምጧል። እናም ሁሉንም ክሶች ውድቅ አድርጓል። ፍርድ ቤቱም ፓርቴ በዋስ እንዲለቀቅና ጉዳዩን በውጭ ሆኖ እንዲከታተልም ፈቅዶለታል። ፍርድ ቤቱ ቶማስ ፓርቴን ከዛሬው የፍርድ ቤት ውሎ በኋላ ዓለም አቀፍ በረራ ሲያደርግ አሊያም ያድራሻ ለውጥ ሲኖረው ለፖሊስ እንዲያሳውቅ እንዲሁም ከተበዳዮች ጋር ምንም አይነት ግንኙነት እንዳያደርግ ግዴታ ጥሎበታል። በተያያዘ ዜና የስፔኑ ክለብ ቪያሪያል የ32 ዓመቱን ጋናዊ ኢንተርናሽናል በነጻ ዝውውር ለማስፈረም ከስምምነት ላይ እንደደረሱ ቢዘገብም የቪያሪያል ደጋፊዎች በማህበራዊ ሚዲያ ላይ ኖቱ ቶማስ ፓርቴ የሚል ሃሽታግን በመጠቀም ድርጊቱን በመቃወም እንቅስቃሴ ጀምረዋል።